ታቦር ወአርሞንዔም ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ዮም ታቦር ወአርሞንዔም። እንግዲህ እዚህ ጋር የምታዩት እነዚህ ምልክቶች ናቸው። እዚህ ጋር ሁብ ማለት ይሁብ ማለት ነው፣ ይሄኛው ማለት ነው። ይሄ ደግሞ ወን ማለት ደግሞ ዝናመ ተወን ማለት ነው። በአጠቃላይ ይሁብ ዝናመ ተወን የሚለው ነው ማለት ነው ምልክቱ። ተከ ማለት ደግሞ ሰማይ ጸሎተ ከማለት ነው። እዚህ ጋር ይሄ ወን ማለት ተመሳሳይ ነው ከዚያኛው ጋር ማለት ነው። ወአርሞንዔም ጋር እና ይትፌስሑ ዮም ተመሳሳይ ናቸው ማለት ነው ዜማቸው። እዚህ ጋር ሰማይ ጸሎተ ነው ብያለሁኝ። እነዚህ ደግሞ የአቋቋም ማብራሪያዎች ናቸው ማለት ወይም ሰረገላዎች ማለት ነው። እንግዲህ እነዚህን መሰረት በማድረግ ይህ ምልጣን ይላል። እንደምታዩት ምልጣን ነው። መጀመሪያ እናቱን ከዚህ በፊት በሰራውላችሁ ቪዲዮ እየገባችሁ መከታተል ትችላላችሁ። ያው እናቱ ተብሎ ይሄኛው ስለማይቀር ማለት ነው የግድ አብረው ስለሚባሉ የየብቻ አብራርተን ልንሰራቸው ስለፈለግነው እነዚህ ያደረግናቸው ማለት ነው። እሺ አሁን በእነዚህ በዜማዎቹ መሰረትነት እንደዚህ አድርገን አቋቋሙን ደግሞ እንለዋለን ማለት ነው። ይሄኛው በዚህ ፓርት ይሄኛው ገጽ ቁም ነው ማለት ነው። መጀመሪያ ቁሙን እናያለን ሁልጊዜ ልክ እንደምናደርገው። ይሄ በዚህ ታችኛው ማለት ነው ቁም ነው ማለት ነው። ይሄ ደግሞ መረግድ ነው ማለት ነው። ይሄ ማለት ነው በዚህ ገጽ ማለት ነው የማሳረፍ ምልክቱ ያለበት መረግድ ነው ማለት ነው። ላይኛው ደግሞ ዜማ ነው። ታችኛው ጋር ያልሰራ ነው ቦታው ትንሽ እንዳይጠበን ስላሰብን ነው ማለት ነው። በላይ የተሰራው ዜማው ነው ማለት ነው። ስለዚህ ይሄኛው ማለት ነው ይሄ አረንጓዴ ቀለሙ ማለት ነው። እሺ ታቦር ወአርሞንዔም ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ዮም። ይሄኛው ተመሳሳይ ነው ከዚህኛው ጋር ማለት ነው። ይሄ መረግዱም ቁሙም ተመሳሳይ ነው ማለት ነው። ይሄኛው ከመቀዳሚ እንደቀደመው ማለት ነው። እሺ በዜማም አንድ ነው፣ በቁም በመረግድም አንድ ነው ማለት ነው። እሺ እንግዲህ እዚህ ጋር እንደምታዩት እቺ ሁለት ቁጥር አለች በግዕዝ ማለት ነው። ሁለት ሰረገላ ተብሎ ይታወቃል። ለምሳሌ በስ ሰረገላ ቀጥሎ በስ ረክርኮ የሚደፋ ካለ በየትኛውም ሰረገላ ወዝ ሁለት ሰረገላ ተብሎ ሁለት ሰረገላ በመባል ይታወቃል ማለት ነው ይሄ አይነቱ። እሺ እንግዲህ እቺ ሁለት ቁጥር ለዚህኛው ታገለግላለች ማለት ነው። መጽሐፉ ላይ የምታገኟት እንደዚሁን አስታገኟት ልክ በዚህ አይነት ሁለት ሰረገላ ለማለት ነው። ሌላ ምስጢር የለውም ማለት ነው። እሺ አሁን ጸናጽሉን እንጥላለን ማለት ነው። ታቦር ወአርሞንዔም
ታቦር ወአርሞንዔም በስመዚአከ ይትፌስሑ ዮም ታቦር ወአርሞንዔም ማለት ነው። ከዚህኛው ጋር ተመሳሳይ ነው ማለት ነው። ይሄኛው ከመቀዳሚ የተባለ ለዚያ ነው እንደ መጀመሪያው ሳይሆን ማለት ነው። ዜማው የተለያየ ስለሆነ ከአንብሮ ጋር ነው ተመሳሳይ ማለት ነው። እሺ አሁን ደግሞ መረግዱ እናያለን። ይሄ አንድ ነው ማለት ነው። ይሄ ማሳጠር ማለት ጸናጽሎን ታ ስለሚል ነው አንድ ብቻ ስለሚያደርግ ማለት ነው። ማሳጠር ማለት ለዚያ ነው። በባለፈው እንደነገርኳችሁ ድል ሊልም ይችላል ወይም ጥር ሊል ይችላል። ጥር ማለት ድል ማለት አጉድል ማለት ነው። ለምሳሌ ታ ስለው አንድ ብቻ ሆኖ ቀረ ማለት ነው። ልክ እንደቆሙ ታ ተብሎ አይሞላም ለማለት ነው። እሺ ይሄኛው ጉሮሮ ተመሳሳይ ነው፣ ሃርሞኒየም ተመሳሳይ ነው፣ ይሄኛው ተመሳሳይ ነው ማለት ነው። ይሄ አንድ ነው እያለው ነው የሚሄድ ማለት ነው። በጸናጽል ስለምናየው ችግር የለው። ወአ ይሄ ማጋነን ይባላል። እንደዚህ አይነት ነገር ወአ የሚል ነገር ወአ ይሄው አጋ ይላል። ይሄ አጋ አጋ ተብሎ እንደዚህ አይነት ነገር ሊቀመጥበት ይችላል። ጉሮሮ አወጣጡ ደግሞ ማለት ነው። ወአ እቺኛው ጸናጽል ምልክት ናት። ጭረት ድፋት ጭረት ይሆናል ማለት ነው። ወአርሞንዔም በስመዚአከ ይትፌስሑ ዮም ተመሳሳይ ነው። ይሄው አንድ ነው ይላል ማለት ነው። እሺ ጸናጽሉን አሁን እንየው። ታቦር ወአርሞንዔም ይሄው ጥር ስለሚል አንዳንድ ብቻ እያስቀመጡበት ነው መሄድ ማለት ነው። ታቦር ይሄ እህታ ነው ማለት ነው። ወአርሞንዔም በስመዚአከ ይሄው የጸናጽል ምልክት ናት። እቺ ዶት ዶቷ ማለት ነው። እቺኛው ነጽብ ነጽቧ የጸናጽል ምልክት ናት ማለት ነው። ይትፌስሑ ዮም የኛው ተመሳሳይ ነው ማለት ነው። እንደዚህኛው እንግዲህ የምልጣኑ አቋቋም እስከዚህኛው ድረስ ይሄንን ይመስላል ማለት ነው። እንግዲህ ሰማያዊ ጸሎተ ከምልክት ሲገኝ በዚህ መጠቀም እንችላለን። ዝናመተውንም እንዳየነው ነው። እንግዲህ እነዚህ መሰረት የሆኑትን መያዝ ይኖርብናል ማለት ነው።